ምን ታየኛለህ? ሹል ጫማ ስላረኩ ነው። ከድሮ የምታቀኝ አንተ እንደዚህ ሱፍ ለብሼ ከላይ አዲዳስ እና ስኒከር አድርጌ ነው አይደል የምታቀኝ? እንደገና እዚህም እያየ ነው ያለውና ይሄም ድሮ የምታቀው አንተ ምናልባት እዚህ ጋር ደርሶ ምናምን ሊሆን ይችላል የምታቀውና አሁን ነገር ተቀይሯል። እንግዲህ የምፈልገውን አለባበስ እንደ ልቤ እንድለብሶኛለሁ እና ያን ጊዜ ለመሰለ እንደዚህ ስኒከር ምናምን የማደርገው ስኳር በሽታ በነበረ ጊዜ ደም ግፊት መጥቶ ነበርና በሁለት በሶስት ነገሮች ምክንያት ነው እነኛን ጫማዎች ማድረጋቸው። ትልልቅ ጫማ አንደኛው ሹል ጫማ ሳረግ እግሬን ያቃጥለኛል፣ ይጠዘጥዘኛል። ሁለተኛው እብጠት ቢጤ ያለ እና ይህም የምን ምክንያት ነው? ስኳር በሽታ አንድ ሰው ላይ ካለ ደም ግፊት ካለ ደም ወደ ታች ወደ እግርና ወደ እጅ ሲወርድ እዛው ነው የሚቆየው። ቶሎ ቶሎ ደም ዝውውር አይካሄድም በበሽታዎቹ ምክንያት ማለት ነውና ለካ እዛው ይረጋል። ደግሞ እዛው ሲረጋ ብዙ ጊዜ ነርቮችን ይጨርሳል። ነርቮችን ዳሜጅ ሲያደርግ ይጠዘጥዛል፣ ይቆረጥማል ማለት ነው። ሌሎች ሰዎች ደግሞ እግራቸው ያብጥባቸዋል። ከዚህ አንጻር የሚፈልጉትን አለባበስ እንዳይከተሉ ይገደዳሉ ማለት ነውና እኔም ያ ገጥሞኝ ስለነበረ ነው። ሌላው እንግዲህ እንደዚህ ኮት መቆለፍ ምናምን ያልተቻለው ያው ጫማም ከፈለክ በደንብ ያው አሁን ማየት ትችላለህ። እዚህም ጋር ከፈለክ ድሮ እንደዚህ አይቆለፍም ነበር። ለምልክቱ ማሳየት ከተፈለገ ማየት ይቻላልና አሁን መቆለፍ፣ መክፈት፣ ጎንበስ ቀና ማለት የፈለግነው መሆን ምናምን ተችሏል። ይሄ ሁሉ የተቻለው ምንድነው ከተባለ ይቺ ሻይ አለች። ይቺ ሻይ መጠቀም ለቻሉ ሁሉ እኔ ብቻ ሳልሆን አያሌዎች ስኳራቸውን ግፊታቸውን አስተካክለው የእግር እብጠት ያው እግሬ ያብጥ ነበር የሚሉ ሰዎች ሰምታችኋል አይደል? መራመድ አቅቶኝ ነበር እግሬ ያብጦ ሙሉ በቃ ሙሉ ለሙሉ እንጂ ብዙ ጫማዎች ራሱ ማድረግ እስከሚያቅተኝ ጠቦኝ ፈርቼ ነበረ። እግዚአብሔር ይመስገን ሊቆረጥ ነበር የሚሉ ሰዎች ሰምታችኋል። እዚህ ቤት ሲመጣ አንድ እግሬ ሊቆረጥ ትንሽ ነው የሚቀረው። እኔ በቃ እግሬ ከሚቆረጥ ብዬ ወደዚህ መጣሁ። በሳምንት ውስጥ እግሬ ዳኔ። እነሱ ሁሉ ከዛ ተርፈዋል። እኔም ይኸው እንደ ልብ የምፈልገውን ጫማ አድርጌ የምፈልገውን አለባበስ ለብሼ እኖራለሁ። ሌሎች እየቻሉ ናቸው ያሉትና እሱም ታዲያ በዚህ ሻይ ይችላሉ፣ ይጠቀሙ።